ውድ ቤተሰቦች እንደምን አላችሁ? እንኳን ለሊቀ መላእክት ለመጋቤ ሐዲስ ቅዱስ ገብርኤል ወርኃዊ መታሰቢያ ክብረ በዓል በሰላም አደረሳችሁ። መልአኩ ቅዱስ ገብርኤል ሰለስቱ ደቂቅን የረዳ እናንተንም ይርዳችሁ። የጠመመውን ያቅናላችሁ፣ የጎደለውን ይሙላላችሁ፣ ዱሩን መንገድ ባይዱን ዘመድ ያድርግላችሁ። መልአኩ ቅዱስ ገብርኤል እንደሚታወቀው የሰው ልጆችን ድህነት ለዓለም ያበሰረ ለኦርቶዶክሳውያን ሁሉም የሊቃነ መላእክት እንደየድርሻቸው እንደየተግባራቸው እንደየተልእኮታቸው ባለውለታችን ቢሆኑም የመልአኩ የቅዱስ ገብርኤል ግን ለኦርቶዶክሳውያን ልዩ ነው። ዛሬም ኦርቶዶክሳውያን ብቻ ሳይሆን በዓለም ያሉ ኢአማንያን በሙሉ ከሚፈሩት ከክብረ በዓሉ ስሙ ሲነሳ ጀምሮ የሚንቀጠቀጡለት መልአኩ ቅዱስ ገብርኤል ነው። ውድ እግዚአብሔር ቤተሰቦች የሊቃነ መላእክት ተግባር መላክ ነው። የሰው ልጆችን ወደ እግዚአብሔር፣ የእግዚአብሔርን ደግሞ ወደ ሰው ልጆች ማምጣትን። መጋቤ ሐዲስ ቅዱስ ገብርኤል ከእግዚአብሔር የተላከውን ለእመቤታችን ለቅድስት ድንግል ማርያም አደረሰ፣ ነገረ፣ አስረዳ፣ አስገነዘበ፣ እንድትቀበል አደረጋት። እመቤታችን ቅድስት ድንግል ማርያም ይኩነኒ በከመ ትቤለኒ ለቃልህ ይደረግልኝ ያለችውን ለእግዚአብሔር ወስዶ ነገረ። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት የተሳሉትን ስዕለት፣ የለመኑትን ልመና፣ የጸለዩትን ጸሎት ሊቃነ መላእክት ወደ ሰማይ አሳረጉት። እግዚአብሔር ከበረከቱ፣ ከረድኤቱ፣ ከጸጋው፣ ከሞገሱ ይዘው ለወጡ መላእክት አስይዞ ሰደደልን። ውድ ክርስቲያኖች ሊቃነ መላእክት ለእኛ ባለውለታችን ናቸው። ከጎናችን አይለዩም። የሰው ልጅ ክቡር መሆኑን የምናውቀው ሊቃነ መላእክት ከግራ ከቀኝ አይለዩትም። ከነዚያ መካከል ደግሞ ቅዱስ ገብርኤል ጸሎቱን ያልሰማው፣ ጸሎቱን ቅድመ እግዚአብሔር ያላደረሰለት ሰው በጭራሽ አይኖርም። በመልአኩ በቅዱስ ገብርኤል አማላጅነት እመኑ። መልአኩ ቅዱስ ገብርኤል ምድር ላይ የለመናችሁትን፣ ምድር ላይ የጸለያችሁትን፣ ምድር ላይ ያሰባችሁትን፣ ምድር ላይ የሰራችሁትን ሰማይ ላይ ሰርቶ ሰማይ ላይ አድርሶ ሰማይ አስመዝግቦ ቅድመ እግዚአብሔር አድርሶ ሚዛናዊ የሆነውን ደግሞ ከሰማይ ይዞ መጥቶ ለእመቤታችን ለቅድስት ድንግል ማርያም እንደነገራት ብስራት በኦርቶዶክሳውያን ዛሬም ይነግራል። ለዚህ ነው ኦርቶዶክሳውያን በጭንቀታቸው፣ በሐዘናቸው፣ በመከራቸው፣ በስደታቸው ስንቅ አድርገው ከድንግል ማርያም በታች መልአኩ ቅዱስ ገብርኤልን ይዘውት ይዞራል። በስሙ ሰዎቹ ለምነው አላጡም። ሊቀ መላእክት ቅዱስ ገብርኤል የሰዎችን ልብ አራርቶ እንዲሰጣቸው እንዲቸራቸው አድርጓልና። ስለዚህ የመልአኩ የቅዱስ ገብርኤል ወዳጆች እንኳን ለወርኃዊው በዓል ለቅዱስ ገብርኤል በሰላም አደረሰን አደረሳችሁ። ሊቀ መላእክት ቅዱስ ገብርኤል በጭንቀታችሁ በሐዘናችሁ ሁሉ ከጎናችሁ አይለይ። ጸሎታችሁን ይስማ። ያጣችሁ አግኙ፣ ያገኛችሁ ጤናውን ዕድሜውን ያድላችሁ። ውድ ኦርቶዶክሳውያን የሊቃነ መላእክት ተልእኮ የሰውን ወደ እግዚአብሔር፣ የእግዚአብሔርን ወደ ሰው ማድረስ ነው። እንጠቀምባቸው። መልአኩ ቅዱስ ሚካኤልን አምኖ መልአኩ ቅዱስ ሚካኤልን ተስፋ አድርጎ የወደቀ የለም። ሊቀ መላእክት መጋቤ ሐዲስ ቅዱስ ገብርኤልን አምኖ በአማላጅነቱ ጸንቶ ጠዋት ማታ በስሙ ዘክሮ ሰጥቶ ተስፋ ያላገኘ ጎድጓዳው ያልሞላለት ጠማማው ያልቀናለት ኦርቶዶክሳዊ አይኖርም። እንኳን ለመልአኩ ለቅዱስ ገብርኤል በዓል በሰላም አደረሳችሁ አደረሰን።